ሰላም ተማሪዎች እንዴት ናችሁ? ከባለፈው የሚቀጥለውን ከዓለም ስልጣኔ ሀገራት መካከል የእስያን ስልጣኔ ሀገራትን እናያለን። አዲስ ከሆናችሁ ሁልጊዜ የሚለቀቁ ትምህርቶች እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ይቀላቀሉ። ለሌሎች ተማሪዎች ሼር አድርጉላቸው። ሀሳብና አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ከወደዳችሁት ላይክ አድርጉ። አመሰግናለሁ። ኤንሸንት ኤዥያን ሲቪላይዜሽን የእስያ የጥንት ስልጣኔ ሀገራት በቅድሚያ የምናየው ሜሶፖታሚያ ነው። ሜሶፖታሚያ የአሁኗን አሁን ያሉ ሀገራትን ኢስተርን ሲሪያን፣ ሳውዘርን ተርኪን እንደገና ደግሞ በጣም ብዙውን ክፍል ሞስት ፓርትስ ኦፍ ኢራቅን አጠቃላይ የያዘች ሀገር ነበረች ማለት ነው። ትልቅ ኢምፓየር ነበረች። ኤርሊየስት ኦፍ ዘ ግሬት ቫሊ ሲቪላይዜሽን በቫሊ ላይ ስልጣኔዋን ያደረገች ወንዝ ሸለቆ አካባቢ ስልጣኔዋን ያደረገች ሀገር ናት። እንዲሁም ደግሞ ኢትስ ፋውንድ ቢትዊን ቱ ሪቨርስ በሁለት ወንዞች መካከል ትልልቅ ወንዞች መካከል የምትገኝ ሀገር ነች። እነዚህም ወንዞች ደግሞ ትግሪስና ኤፍራጥስ በመባል ይታወቃሉ ማለት ነው። ህዝቦቿ ወይም ደግሞ ዜር ፒፕል ኖን አስ ሱሜሪያን እንግዲህ የሜሶፖታሚያ ህዝቦች ስም መጠሪያ ወይም መታወቂያ የሱሜሪያን ህዝቦች በመባል ይጠሩ ነበር ማለት ነው። ከሱሜሪያን ዴቨሎፕመንት ወይም ደግሞ ስልጣኔ መካከል ስናነሳ ደግሞ በመጀመሪያ they built the first cities in the world እንግዲህ በዓለም ደረጃ ከተማን በመገንባት የሚታወቁ ህዝቦች ናቸው። ይህንንም ደግሞ ለመገንባት they used mud and bricks dried by sun በተለይ ጡብን በመጠቀም በፀሐይ በማድረግ ልክ እንደ አሁን ቦሎኬት ብለን እንደምንለው አይነት ጠንካራ የሆነ ድንጋይን ወይም ደግሞ ለግንባታ የሚሆን ማቴሪያል በማዘጋጀት መገንባት የቻሉ ህዝቦች ናቸው። ይህ ብቻ ሳይሆን ደግሞ ቤተ መቅደሶችን እንዲሁም ደግሞ ዚጉራትስ ወይም ደግሞ ስቴፕድ ስቶን እንደ ደረጃ ያለ ከፍተኛ ማማን ከፍ ብሎ ማየት የሚቻልበት ይህም ደግሞ ጠላቶቻቸውን ለመጠበቅ ዙሪያቸውን ለመጠበቅ እዛ ማማ ላይ ወጥተው የሚቃኙበትን እንደገና ትልልቅ ቤተ መቅደሶችም ከፍታ ላይ መስራት የቻሉ ህዝቦች ነበሩ ማለት ነው። ሌላው ደግሞ የራሳቸው የሆነ ራይቲንግ ሲስተም አላቸው፣ የአጻጻፍ ስርዓት አላቸው። ኖት አልፋቤቲክ ሲስተም ነው ይሄ። ሎጎ ሲለቢክ ራይቲንግ ነው እንግዲህ ይሄ ሎጎ ሲለቢክ ራይቲንግ ማለት ይግባቡበታል። እንደገና ደግሞ መለያ ፊደል ያለው ዘይቤያዊ መግባቢያ ያለው ቋንቋቸው ነበር ማለት ነው። ሌላው እንግዲህ ኦልሶ ዴቨሎፕ ማቴማቲክስ በጣም ማቴማቲሽያንስ ናቸው፣ አስትሮኖመርስ ናቸው፣ ሜዲሽያንስ ናቸው። እንደገና ደግሞ ሜታል ወርክ የብረታ ብረት ስራንም በመስራት የሚታወቁ ስልጡን ህዝቦች ነበሩ ማለት ነው። በመጨረሻ እንግዲህ ሄዶ ፌል አድርገዋል። ምንድን ነው ፌል ማድረግ ወይም ደግሞ ዴክላይን ለማድረግ ወይም ለመውደቅ ምክንያት የሆናቸው ነገር ምንድን ነው ብለን ስናነሳ በሁለት አቅጣጫ እናየዋለን። ኢንተርናል ኤክስተርናል ፋክተር በማለት የውስጥና የውጭ ችግሮች በማለት እናነሳለን። እንግዲህ የውስጥ ችግሮችን ስናይ ድርቅ ነው የመጀመሪያ። ይሄ ደግሞ ዋይድ ስፕሪድ ኦፍ አሪዲቲ ነው። በጣም በከፍተኛ ሁኔታ የበረሃነት ማጋጠም ወይም የዝናብ እጥረት አጋጥሟቸው በተለይ 2200 ከክርስቶስ ልደት በፊት ትልቅ የረሃብ አደጋ ገጥሟቸው ነበር ማለት ነው። ሌላው ሲቲ ስቴት ኮንፍሊክትስ ነው። ከዚሁ የኢኮኖሚክ ፕሮብለም ጋር ተያይዞ የእርሻ ስራቸው ሲወድቅ፣ ኢኮኖሚያቸው ሲወድቅ ስቴቶች እርስ በርስ ትልቅ ግጭት ውስጥ ገብተው እንደነበር ታሪክ ይነግረናል ማለት ነው። እነዚህ ሁለቱ በውስጥ ችግሮች የተያዙ ናቸው። ሌላው ኤክስተርናል ፋክተር ላይ ስንመጣ ደግሞ ኢንቬድድ በአካዲያንስ እነዚህ አካዲያንስ የሚባሉ ሰራውንድ ሪጅን ኦፍ ሜሶፖታሚያ አካባቢያቸው ላይ ዙሪያው ላይ ሰፍሮ የሚገኙ ህዝቦች ናቸው። የነሱ ወረራ። ሌላው ደግሞ ኢላሚትስ የሚባሉ ህዝቦች ከኢራን አካባቢ በመምጣት ትልቅ ወረራ ወይም ደግሞ የጦር ወረራ አድርገውባቸዋል። ከዛ ጋር ተያይዞ እንግዲህ ቢካም ቱ ኮላፕስድ መውደቅ ችለዋል። ኪንግደማቸው እንደ ቀደመው እንዳነሳሱ መቀጠል አልቻለም ማለት ነው። ሌላው በሁለተኛ ደረጃ የምናነሳው እንግዲህ ፐርሺያን ነው። የጥንት ፐርሺያን ሲቪላይዜሽን ስናነሳ የአሁኗን ኢራንና አፍጋኒስታንን ከቨር ያደረገ ኤሪያ ወይም ደግሞ ኢምፓየር እንደነበር እናያለን። እነዚህ ፐርሺያውያን ሀገራቸውን ወይም ደግሞ ሪጅናቸውን ላንድ ኦፍ አሪያንስ ብለው ይጠሩታል። ህዝባቸውን ደግሞ አሪያን በማለት ይጠሩ ነበር ማለት ነው። እንግዲህ የአሁኗን ኢራንን የሚገልጽ ነው እንግዲህ ፐርሺያን የሚባለው የአሁኗን ኢራን በብዛት የሚያጠቃልል ነው ማለት ነው። ኢራን ደግሞ ስንል ኮይን የሚለውን መጠሪያ ይሰጠናል ማለት ነው። እንግዲህ ኢስታብሊሽድ ዳይናስቲ ዘ ላርጀስት ኤምፓየር ኢን ዘ ኤንሸንት ወርልድ ትልቅ ዳይናስቲ ማቋቋም የቻሉ ህዝቦች ናቸው ማለት ነው። እነዚህ
ፐርሺያንስ የሚባሉ ህዝቦች። ሌላው እንግዲህ ዋራባዜር ዴቨሎፕመንት ነው። እንግዲህ ፐርሺያን ስልጣኔ ስናነሳ የመጀመሪያው ህግን በማክበር በማስፈን የራሳቸውን ኦርደር ወይም ደግሞ የህግ አሰራር ወይም አመራር በማውጣት የሚታወቁ ህዝቦች ናቸው። ሌላው ደግሞ የራሳቸው ሃይማኖት የነበራቸው በተለይ ሪሊጅንን ፋውንድ ያደረገ የሃይማኖት አባት ነበራቸው፣ ፕሮፌት ዞራስተር የሚባል ዞራስትራኒዝም የሚባል ደግሞ ሃይማኖትን የመሰረተና በጣም ብዙ ተከታዮች ማፍራት የቻለ ነበር። እንግዲህ በዛም በኤንሸንት ታይም ማለት ነው። ኔክስት ቢውልት ሜኒ ኒው ሩትስ አዳዲስ የሆኑ መንገዶችን ቅያሶችን መስራት የቻሉ ህዝቦች ናቸው። በሶስተኛ ደረጃ ለመጀመሪያ ጊዜ የፖስታን አገልግሎት ፖስታል ሰርቪስን በዓለም ደረጃ የጀመሩና ያስተዋወቁ ህዝቦች ነበሩ። እንግዲህ የፐርሺያን ህዝቦች ፌኑሲ አባውት ዴር ግሬት ኪንግ ታላቅ ንጉስ ነበራቸው። ታላቁ ሳይረስ የሚባል 550 ከክርስቶስ ልደት በፊት 550 ላይ የነበረ ንጉስ ነው። ይሄ ንጉስ እንግዲህ በጣም ትልቅ ኢምፓየርን ክሬኤት እንዳደረገ ፋውንድ እንዳደረገ ይናገራል። ይሄ ብቻ አይደለም። ይሄ ከቨርድ ፍሮም ዩሮፕ ከባልካን ፔኒሱላ ተነስቶ እስከ ዌስት ከአውሮፓ ተነስቶ እንግዲህ ከኢስተርን አውሮፓ ተነስቶ እስከ ዌስት ድረስ እንደገና ከኢንዲያ እስከ ኢንደስ ቫሊስ ድረስ መያዝ የቻለ ያም ብቻ ሳይሆን ኢንክሉድስ ፓርትስ ኦፍ ኖርዝ አፍሪካንም ጭምር መቆጣጠር የቻለና ኢምፓየሩን በስፋት መለጠጥ የቻለ ንጉስ ነበር። ጠንካራ ንጉስ ነበር ማለት ነው። ነገር ግን ሄዶ ሄዶ ልክ እንደ ሌሎቹም ሁሉ ዴክላይን አድርጓል። ይህንንም እንግዲህ የፐርሺያንም አወዳደቅ ስናነሳ በውስጥና በውጭ ችግሮች ከፍለን እናየዋለን። በውስጥ ችግሮች ስናነሳ ኢንተርናል ፕሮብለም በምንለው ኢኮኖሚክ ሃርድሺፕ ነው። የኢኮኖሚ ሃርድሺፕ ወይም ደግሞ የኢኮኖሚ ውድቀት ነው የገጠማቸው። ያም ደግሞ ኦቨር ኤክስቴንሽን ኦፍ ኤምፓየር ነው። በጣም ኢምፓየራቸውን ለጥጠው ስለያዙ ያንን ኢምፓየር እንደሚገባ ማስተዳደር ያለመቻልና የኢኮኖሚ ችግር ገጥሟቸው ነበር። ሌላው ደግሞ ዊክ ሩለርሶች ነበሯቸው። በጣም ደካማ መሪዎች ነበሯቸው። ይሄ ብቻ ሳይሆን ደወር ኮራፕትድም ነበሩ። በጣም በሙስና የሚታወቁና የሚከሰሱ የሚወቀሱ መሪዎች ነበሯቸው። ከዚህ ጋር ተያይዞ እንግዲህ ኢንተርናል ፕሮብለም ገጥሟቸው ለውድቀት ምክንያት ሆኗል ማለት ነው። በሁለተኛ ደረጃ የውጭ ችግር ነው። ኤክስተርናል ፕሮብለም የምንለው ነው። ኢንቬድድ ባይ አሌክሳንደር ደ ግሬት ኦፍ ግሪክ። እንግዲህ የግሪኩ መሪ በተለይ መቄዶኒያን መሪ የነበረው የአሌክሳንደር ታላቁ አሌክሳንደር 331 ቢሲ ላይ ወይም ደግሞ ከክርስቶስ ልደት በፊት ተከታታይ የሆነ አፍተር ሲሪየስ ኦፍ ዲፊት ተከታታይ የሆነ ወረራ ካረገባቸው በኋላ ጥቃት ካደረሰባቸው በኋላ ሙሉ ለሙሉ እነሱን መቆጣጠር ችሏል ማለት ነው። ስለዚህ የውድቀታቸው ምክንያት ተመዝግቧል። በሶስተኛ ደረጃ የምናነሳው ኢንዲያን ሲቪላይዜሽን የህንድን ስልጣኔ ነው የምናነሳው። የህንድ ስልጣኔ እንግዲህ ልክ እንደ ቀድሞቹ እንዳየናቸው ሁሉ ኢንደስ ቫሊ ላይ ፓኪስታን ኤንድ ዌስተርን ኢንዲያ በምዕራቡና ፓኪስታን አካባቢ ባለው ቫሊ አካባቢ የተመሰረተ ነው። እንግዲህ የኢንዲያን ሸለቆ አካባቢ የወንዝ ሸለቆ አካባቢ የተመሰረተ ነው። በተለይ ደግሞ ከ2500 እስከ 1500 ቢሲ ላይ የተመሰረተ ነው። እንግዲህ ሌላው ዴቨሎፕመንታቸውን ስናነሳ ካውንቲንግ በተለይ ይሄ ቁጥር አቆጣጠር ላይ፣ ሜዠሪንግ ላይ፣ ዌይንግ ላይ ራይቲንግ ሲስተም አላቸው። በተለይ ይሄ ራይቲንግ ሲስተማቸው ደግሞ ብራሃሚ በመባል ይታወቅ ነበር ማለት ነው። ልክ እንደ ሌሎቹ ራይቲንግ ሲስተም ሁሉ በጥንት ጊዜ ስክሪፕት በማድረግ ወይም ደግሞ እየተጻጻፉ ሀሳባቸውን የሚገልጹበት ራይቲንግ ሲስተም ነበራቸው ማለት ነው። ሌላው እንግዲህ ሜክ ደክዲች ካናል አራውንድ ዜር ሲቲ እንግዲህ የከተማቸውን የእርሻ ለማፈር ለመጠበቅ ሞር ካናልን በመስራት ይታወቃሉ። ኢሪጌሽን ሲስተምን ፎር ዴር ፋርመርስ ይጠቀማሉ። ይሄ ብቻ አይደለም፣ ደግሞ አርቲሻያኖቻቸው ኮፐርን፣ ብሮንዝን የተለያዩ ማይኒንግ ውጤቶችን በተለያዩ ቅርጻ ቅርጾች በመስራት ገበያ ላይ ያውሉ ነበር። ጎልድ ኦርናመንቶችን የወርቅ ጌጣጌጦችንም በመስራት ትታወቃለች ማለት ነው። ህንድ ዴር ኢኮኖሚክ አክቲቪቲ ስናነሳ እንግዲህ እርሻና ትሬድ ነው። ኢኮኖሚያቸው ሞር እርሻና ንግድ ላይ መሰረት ያደረገ ነበር ማለት ነው። ዌንሲ አባውት ሄራርኪያል ዲቪዥን ኦፍ ኢንዲያ ነው እንግዲህ ስትራክቸሩን በህዝባቸው ወይም ኮሚኒቲ ስትራክቸራቸውን ስንመለከት በመጀመሪያ ብርሃሚንስ ናቸው የሚቀመጡት። እነዚህ ብርሃሚንስ የሚባሉት ሃይ ሌቭል ኦፍ ስታንዳርድ ናቸው። ፕሪስትስ ኤንድ አካዳሚክ ክላስስ ናቸው። እነዚህ የሃይማኖት አባቶቻቸውንና የተማሩ ምሁራንን የመጀመሪያ ደረጃ ላይ ያስቀምጣሉ። በሁለተኛ ደረጃ ሻትሪያስ ይባላሉ። እነዚህ በሻትሪያስ ስር የሚገኙ ደግሞ ሩለርሶች፣ አድሚኒስትሬተር እና ዋሪየርስ ናቸው።
ባለስልጣናት፣ የመንግስት ባለስልጣናት፣ ገዢዎችና እንደገና ደግሞ ወታደሮችን፣ ዋሪየርስን፣ ተዋጊዎችን በሁለተኛ ደረጃ ላይ ያስቀምጧቸዋል። በሶስተኛ ደረጃ ቫሻያስ ይባላሉ። እነዚህ ቫሻያስ የሚባሉት ደግሞ ኮመን ፒፕልስ የምንላቸው አርቲሺያንስ፣ ትሬደርስ፣ ፋርመርስ ኤንድ መርቻንትስ ናቸው። እነዚህ ነጋዴዎች፣ እደ ጥበብ ሰራተኞች ወይም ደግሞ ገበሬዎችን እዚህ ሶስተኛው ላይ ይመድቧቸዋል። በአራተኛ ደረጃ አሹድራስ የሚባሉት ናቸው። ማኑዋል ለበረርስ ናቸው። ተራ ሰራተኞችን ደግሞ መጨረሻ ላይ ያስቀምጧቸዋል ማለት ነው። አኮርዲንግ ቱ ዴር ኢኮኖሚክ ፓወር ማለት ነው። ዌን ዩ ሲ አባውት ዴር ሪሊጅን፣ ሃይማኖታቸው ምን ይመስላል? ሃይማኖታቸውን እንግዲህ የወሰዱት ከኢንዶ አሪያንስ ነው። የአሪያንስ ህዝቦችን ቅድም እንዳየነው ፐርሺያን ማለት ነው። ከነሱን የወሰዱት ይህን ሃይማኖት ቡዲዝም ይሉታል። የእነሱ ሃይማኖት መጠሪያ ቡዲዝም ነው። ግን ቡዲዝም ራሱ ደግሞ ኢመርጅድ ፍሮም ሂንዱይዝም፣ ከሂንዱይዝም ነው ኢመርጅ ያደረገው አሴ ሪፎርሜሽን ሙቭመንት ማለት ነው። ሂንዱይዝም የነበረው እንግዲህ አንዳንድ ማስተካከያዎች ተደርጎለት ቡዲዝም ወደሚለው መጠሪያ መጥቷል ማለት ነው። ቱክ ፍሮም ኤርሊ ኢንዶ አሪያንስ፣ የወሰዱት እንግዲህ ከኢንዶ አሪያንስ ነው። ኢንዶ አሪያንስ ስንል የኢንዲያን እና የአሪያንስ ህዝቦች ድብልቅ ነው። ያንኑ ሃይማኖታቸውን መደባለቃቸውንም ለመግለጽ የገባ ቃል ነው። ኢት ስፒሪት ፍሮም ፐርሺያ ቱ ኤዥያ ኢን ቻይና ኤንድ ጃፓን፣ እንግዲህ ከፐርሺያ ተነስቶ ኤዥያ ሙሉ ኤዥያን ማዳረስ የቻለ በተለይ ትልልቅ ሀገራትን የኤስያ ሀገራትን ጃፓንና ቻይናን ሳይቀር መጥለቅለቅ የቻለ ሃይማኖት ነበር ማለት ነው። አሁንም ድረስ በዛ አካባቢ ላይ ትልቅ ስፍራ የሚሰጠው ሃይማኖት ነው። በአራተኛ ደረጃ የምናነሳው ቻይና ሲቪላይዜሽን ነው። የቻይናን ስልጣኔ እናነሳለን። እንግዲህ በሶስተኛው ሚሊኒየም ከክርስቶስ ልደት በፊት ወይም ዓመተ ዓለም ኢትስ ፈርስት ሲቪላይዜሽን ዲቨሎፕድ ኢን የሎ ሪቨር፣ ስልጣኔያቸው የጀመረው እንግዲህ በየሎ ሪቨር አካባቢ ነው። ሌላው ኢትስ ሲቪላይዜሽን ሪችድ ሃይት አባውት 3000 ቢሲ፣ እንግዲህ 3000 ዓመተ ዓለም አካባቢ ስልጣኔያቸው ከፍተኛ ደረጃ ላይ ደርሶ ነበረ። ያም ስልጣኔ ደግሞ ቫሊ ኦፍ ሆንግሁ አካባቢ ላይ የተነሳ ነው ማለት ነው። ሆንግሁ ቫሊ ላይ ወይም ደግሞ ሸለቆ፣ የወንዝ ሸለቆ አካባቢ የተነሳ ስልጣኔ ነበር። በዛ ስልጣኔ ወቅት እንግዲህ የተነሳ ጠንካራ ንጉስ ነበራቸው። ዳይናስቲ ኦፍ ቻይና ወይም ደግሞ ትልቅ ዳይናስቲ የያዙና ያስተዳደሩ ንጉሶችም ነበሯቸው። የመጀመሪያው ዳይናስቲ እንግዲህ ሻንግ ዳይናስቲ ይባላል። ከ1700 እስከ 1122 ዓመተ ዓለም አካባቢ የተመሰረተ ነው። እንግዲህ የሻንግን ዳይናስቲ አቺቭመንት ወይም ስኬቱን ስናነሳ ፈርስት ክሬሽን ኦፍ ቬሰልስ ነው። እንግዲህ ተሽከርካሪዎችን መስራት፣ ዋር ቻሪዮትስ የጦር ሰረገሎችን ማዘጋጀት፣ ራይቲንግ ሲስተምን ፓውንድ ማድረግ የቻሉ ናቸው ማለት ነው። ሎጎግራፊክ የሚባለውን ራይቲንግ ሲስተማቸውን ያስፋፉበት ነው። በሁለተኛ ደረጃ ቾን ዳይናስቲ ነው። 1122 ዓመተ ዓለም ላይ የነበረ ዳይናስቲ ነው። ይሄ ዳይናስቲ እንግዲህ ሂ ኦቨርትሮን ዘ ሻንግ፣ ኢት ዋዝ ኦቨርትሮን ዘ ሻንግ፣ የሻንግን ዳይናስቲ መጣል የቻለና ዋዝ ስታብሊሽ ኢትስ ኦን ሩለር አንቲል 265 እንግዲህ 265 ዓመተ ዓለም አካባቢ ሻንግን ከጣለ በኋላ የራሱን አመራርና አገዛዝ ክሬኤት ማድረግ የቻለ ፋውንድ ማድረግ የቻለ ዳይናስቲ ነው ማለት ነው። ያ ብቻ አይደለም፣ አቺቭመንቱን ስኬቱን ደግሞ ስናይ ሊትራሪ ማንበብና መጻፍ ላይ ከፍተኛ የሆነ ስራ ሰርቷል። ሌላው ደግሞ ክላሲክ ዴቨሎፕመንት የጥንት ስልጣኔዎችን መልሶ ማምጣት የቻለ እንደገና ደግሞ አንዳንድ ፈላስፋዎች የተነሱበትና ለፈላስፋዎች ደግሞ ትልልቅ ቦታዎችን እየሰጠ መስጣት የቻለ ፈላስፋዎችን ማዳመጥ የቻለ ዳይናስቲ ነበር። እንግዲህ በዚህ ዳይናስቲ ውስጥ የተነሳ ታዋቂ ፈላስፋ አለ። ያም የቻይና ፈላስፋ ደግሞ ኮንፊሽየስ ይባላል። ይህ ኮንፊሽየስ የሚባለው ፈላስፋ ከ551 እስከ 479 ዓመተ ዓለም የቆየ የነበረ ፈላስፋ ነው። ሞስት ኢንፍሉዌንሻል ኤንድ ሪስፔክትድ ፐርሰን ነበር። በጣም የሚከበር እና ተጽዕኖ መፍጠር የቻለ አሁን ድረስ በቻይና ውስጥ የሚነሳና ፍልስፍናው እየሰራ ያለ ፈላስፋ ነው። ሂዝ ፊሎሶፊ ወዝ ኮንፊሽያኒዝም። እንግዲህ ፍልስፍናውም ኮንፊሽያኒዝም ተብሎ በራሱ ስም የኮንፊሽየስ ተብሎ ተሰይሞለታል ማለት ነው። ሂዝ ቲቺንግ ዌል ኦርደር ሶሳይቲስ፣ እንግዲህ ከአስተምሮቶቹ መካከል በተለይ በጣም ለሶሳይቲው ኦርደር ማስያዝ ጥሩ መመሪያ መስጠት የቻለ ፈላስፋ ነበር ማለት ነው። ከፍልስፍናዎቹ መካከል እንግዲህ በቅድሚያ ፓረንትስ ሩል ዜር ችልድረን ይላል። እናትና አባት ወይም ወላጅ ልጆቻቸውን ይምሩ፣ ሩል ያርጉ፣ ያስተዳድሩ፣ መንገድ ያሳዩቸው፣ አቅጣጫ ያሳዩቸው ይላል። በሁለተኛ ደረጃ ሜል ሊድ ውመን፣ ወንዶቹ ሴቶቹን ይምሯቸው ይላል። በሶስተኛ ደረጃ ኢዱኬትድ ጀጅ ኦርዲነሪ ፒፕል፣ የተማሩ ደግሞ ያልተማሩትን ጀጅ ያርጓቸው፣ ይምሯቸው፣ ያስተዳድሯቸው ይላል። ሌላው ቻይናስ ዴቨሎፕመንት በምናነሳበት ጊዜ
ዴይ ኮንስትራክትድ ኤ ግሬት ዎል ቱ ኪፕ ኢንቬደርስ ፍሮም ሴንትራል ኤዥያ። እንግዲህ ትልቅ ውል በመስራት ከጠላቶቻቸው በተለይ ከማዕከላዊ እስያ የሚነሱ የሚፈሯቸው ጠላቶቻቸው ሊወሩን ይችላሉ ያሉትን ፕሮቴክት ለማድረግ ዙሪያቸው ላይ ትልቅ ውል መገንባት የቻሉ ህዝቦች ናቸው። ይሄ ውል እንግዲህ 7004 ኪሎ ሜትር አክሮስ ቻይናን አክሮስ ማድረግ የቻለ ትልቅ ውል ወይም ግድግዳ መሆኑን እናያለን ማለት ነው። እንግዲህ በመጨረሻ ደግሞ ስናይ ቻይና ቢካም ቱ ዴክላይን እንግዲህ ወድቃለች እንደ ሌሎቹ ሁሉ ማለት ነው። እንግዲህ ስናይ የቻይና ውድቀት ከሌሎቹ የሚለይበት ኖቱ ኮምፕሌት ኮላፕስ በአንድ ጊዜ ዴክላይን አላረገችምበት ሳይክሊካል ፔሪድስ ነው። ቱ ቢካም ዊክነስ ዲቪዥን ክራይሲስ ዊዝ ቻይና እንግዲህ የተለያዩ ጊዜ ነው ችግሮች የገጥሟል። ያንንም ችግር እንግዲህ በሁለት ከፍለን የውስጥና የውጭ ችግር በሚለው እናየዋለን ማለት ነው። ኢንተርናል ፕሮብለምን ስናነሳ ኢኮኖሚክ ፕሮብለምስ ነው የመጀመሪያው። እንግዲህ ለዚህ ኢኮኖሚክ ፕሮብለምስ መነሻ ደግሞ የሆነው ፖፑሌሽን ፕሬዠር ነው። ከፍተኛ የሆነ የህዝብ ቁጥር እና የነበረው የኢኮኖሚ አቅም ያለመመጣጠን ችግር ነው። ሌላው ሶሻል አንሬስት አለ፣ ፒዛንት አፕራይዚንግ አለ፣ ናቹራል ዲዛስተር አለ፣ ኢንቫይሮንመንታል ኢሹስ አለ። እነዚህ እንግዲህ ተፈጥሯዊና ሰው ሰራሽ የሆኑ ችግሮች ገጥመዋታል። ከዚህም የተነሳ ይሄ ሁሉ መነሻው ግን የፒዛንትም አመፅ እንደገና ደግሞ ሶሻል አንሬስቱም ፖፑሌሽን ፕሬዠር እና ከኢኮኖሚክ ፕሮብለም ጋር ተያይዞ የመጣ ችግር ነበር። ይሄ የውስጥ ችግሯ ነው። ሌላው እንግዲህ ለውጭ ችግሯ ደግሞ ውድቀት ምክንያት የተመዘገበው ነገር ናይበሪንግ ስቴትስ ነው። ኢንቬድድ ኦፍ ናይበሪንግ ስቴትስ ነው። ሌሎች አካባቢ ላይ ያሉ ጎረቤቶቿ ባደረጉባት ወረራ እንግዲህ ቻይና ቀስ እያለች ዲስትራክት ማድረግ ችላ ነበር ማለት ነው። እንግዲህ እንዳነሳሷ መቀጠል አልቻለችም። አሁን ላይ ያለው ግን ሁኔታ እዚህ ጋር ከምናነሳው በጣም የተለየና ትልቅ ለውጥ ያሳየችበትን ሁኔታ ነው የምናየው ማለት ነው። ሶስተኛውን ክፍል ይዤ እመጣለሁኝ። ዛሬ ግን አንድ 3 ጥያቄዎች ልስጣችሁና እነዚህን ጥያቄዎች በማየት ደግማችሁም በመስማት ቢሆን ከሰማችሁም በኋላ ራሳችሁን ቼክ ለማድረግ ራሳችሁ እንድትሰሯቸው ጥያቄዎቹን ብቻ ተውላችኋለሁ። አመሰግናለሁ።